ሰላም ጤናና ፍቅር በያላችሁበት ከእናንተ ጋር ይሁን ቤተሰቦቼ እንደምን ቆያችሁኝ? ኢትዮጵያ ከፈለኝ ነኝ። ይህ ደግሞ የኔና የእናንተ የትረካ ቤት የሆነው የኦፒ ኢንተርቴይንመንት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ትረካውን ላይክ በማድረግ ፍቅራችሁን ግለጹልኝ። ሀሳብ አስተያየት ካላችሁ እንዲተረክላችሁ የምትፈልጉትን መጽሐፍ ካለ ደግሞ የኮሜንት ሴክሽናችን ለእናንተ ክፍት ነው። ሼር በማድረግ ለወዳጆቻችሁም ትረካ መጋበዝና የቻናሉ ቤተሰብ ማድረግም እንዳትረሱ። እንዲሁም ደግሞ ያው አዲሱ ቻናላችን ምሳሌ ታሪኮች ለማደግ ዳድህ ያለ ነው። የገባችሁ ሰብስክራይብ አድርጉት፣ አሳድጉት፣ ቤተሰብ እንሁን። በዛም ላይ እንዲሁ ቆንጆ የሆኑ እውነተኛ ታሪኮችም አስተማሪ የፍቅር ገጠመኞችም ምሳሌ ሊሆኑ ይችላሉ ብለን ያመንባቸውን ዓለም አቀፍ ተወዳጅነትን ያተረፉ መጽሐፎችንም እንተርክባችኋለን። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ሰብስክራይብ ማድረግ እንዳትረሱ። ዛሬም እንግዲህ የትዕግስት ታፈረ ሞላ የሆነው የባስልዮስ እንባ ውስጥ ፀሐይ የሚለውን አንድ ቆንጆ ታሪክ ነው ይዤላችሁ የመጣሁት። አብራችሁን ቆዩ። ፀሐይ ከትዕግስት ታፈረ ሞላ በኢትዮጵያ ከፈለኝ። በጠዋት መስሪያ ቤት ስገባ ሰው ሁሉ የሆነ ነገር ሊነግረኝ ፈልጓል። የሆነ ነገር ምን ማወቅ አልቻልኩም። አለቃዬ ምን አዲስ ሕግ አወጣ? ሰሞኑን ምን ተሳሳትኩ? ምን ለሳምንታት ከከተማ ውጪ ነበርኩ፣ ግን በአግባቡ አስፈቅጃለሁ። ምን ሊሉኝ ነው? እየፈራሁ እነሱም እየፈሩኝ እንዲሁ የተለመደ የቃል ሰላምታ እየሰጠው ወደ ቢሮዬ ሽሽት። የአስተዳደር ቢሮውን አልፌ ፋይናንሶችን በርቀት ሰላም ብዬ የቢሮዬን ቁልፍ ስጫን ሁሉ በሰላም መግባቴን አላመንኩም። የሆነ ነገር ሹክ የሚሉኝ መሰለኝ። ገና ቁጭ እንዳልኩ ማርታ መጣች። አንቺ ዛሬ ምን ሆነሻል? አለችኝ። ምን ሆኛለሁ? እነሱ ገና ስመጣ ለምን ተያዩ? ምንም፣ ያው ታውቂ የለ ሰው ሰብሰብ ሲል አልወድም እኮ አልኩ። እነሱማ ምንም ቢሆን ይመለክትሻል ብላ ያልቀጠሯትን ጠረጴዛ ላይ የተቀመጡትን የጽህፈት መሳሪያዎች ማስተካከል ጀመረች። ምንድነው የሚመለከተኝ? ማለት የዮኒን ነገር አልሰማሽም አይደል? እጇ ከጠረጴዛው ላይ መንከላውሱን ሳያቆም አፍጥጣ እያየችኝ ነበር። ምን ሆነ ዮኒ? ዮናስ ባልደረባችን ነው። ራሱን ይኮፍሳል የሚል ስም ተሰጥቶት ብዙዎች ፊት እንደሚነሱ ታውቃለሁ። አለቃችንን በተደጋጋሚ ለራሴ የሰጠውን ግምት አስተካከል፣ ራስህን እንደ ፈላስፋ ታያለህ ብሎት ያውቃል። አባረረው እንዴ? ማስታወቂያ ሰሌዳው ላይ ስትገቢ ምንም አላነበብሽም? አለችኝ። መባረሩን እርግጠኛ ሆኜ እንዲሁ አላነበብኩም አልኳት። ዛሬ በምሳ ሰዓት ቤቱ እንሄዳለን፣ እናቱ እኮ አረፉ አለችና ፊቷን ገጭም አደረገች። ስለ ሞት ሲነገር ፊት እንዲህ ቁጥር ማለት እንዳለበት አጥንታለች። ሞቱ? ሳላስበው ጮኩ። እረፍት ከመውጣቴ ከአንድ ሳምንት በፊት ምሳ ሰዓት ላይ እንደተለመደው እናቴ ቡና ፍልታ ምሳ ቅርባ እየጠበቀችኝ ነው ብሎ ሄዷል። ከሳምንት በፊት ለእናቱ አንድ አዲስ የወጣ የልብ ወለድ መጽሐፍ አንብቦላቸው እንዳለቀሱ ነግሮኛል። ከአንድ ሳምንት በፊት የከሰዓት ፊርማ ተነስቶበት እናቱ የድሮ የልጅነት ትዝታቸውን እያወሩለት ላለማቋረጥ እንዳረፈደ ነግሮኛል። ከሳምንት በፊት ገና ብዙ ጥያቄ ለማርታ ላቀርብላት ስል ሔዋን በሩን በርግዳ ያፈነችው ሳቅ ፊቷን ምጥሮት ገባች። እንደገባች ዮናስ እኮ ዛሬ ስራ ገባ ብላ ሳቋን ለቀቀችው። የፊቷ ግት ረገበ። በሳቁ ማርታ ማጋዥ ነበረች። ገና የመጀመሪያውን ሐዘን ከጉሮሮዬ አላወረድኩትም። ገና እየጮኩለት እያለ ሳቅ ይዘው መጡ። ደህና አደራችሁ? በተከፈተው በር ዮናስ ገባ። የእነሱን ሳቅ የሰማ መስሎኝ ደንግጬ ዮኒ አረፈድክሳ አልኩት። ምን ማለት ነው አረፈድክ ማለት? አላውቅም። ጺሜን እየተላጨው አለ። ማርታና ሔዋን በሳቅ የተወጠረ የጉንጫቸውን ግት ይዘው ጥግ ፈልገው ከሌሎች ጋር ሳቅ ሊያልቡ ተሰወሩ። ሐዘን በጢም ውስጥ ብቻ ያደፍጥ ይመስል መላጨቱ እንደሚያስቃቸው ሳስብ በገንኩ። የእሱ የሐዘን ድምፅ ከሰላምታ ይጀምራል። ደህና አደራችሁ ሲል ድምፁ ውስጥ ሐዘኑ ታውቆኛል። ሁሉ ነገር እንደነበር የማስመሰል ጥረት። እሱ ግን ማስመሰል አያውቀውም ነበር። ቀና ብዬ ላየው አልደፈርኩም። ዝም ብዬ ስራዬን ጀመርኩ። ዝም ብሎ ኮምፒውተሩን ከፈተ። ሁለታችንም የሂሳብ ባለሙያዎች ነን። ከሰዓት በኋላ ሂሳቡ አልመጣልኝ ሲል እሱን ጠየቅኩት። መለሰልኝ። ግን ልክ አልነበረም።
እሱ ሂሳብ ተሳስቶ አያውቅም። ዮናስ እናቱ በሞቱ በሰልስቱ ስራ ገባ። በየኮሪደሩ ተወራ። እረ ምን አይነት አንጀት የሌለው ሰው ነው! ስልጣኔ ብሉት ነው እንጂ የሆነ ልዩ ልሁን ባይ ነው ሲያስጠላ። እና እንደ ደንቡና ዋጣና ስትል ገና አንዷ አረ ደዛ ባለቤቱ ያቀለለውን አሞል ያሉ ተቀባብለው ለሐዘኑ ክብር እንደሌለውና እሱም ማስተዛዘንም ክብር እንደሚነካ ይወያያሉ። ምንም ሳልለው ቀናት ተቆጠሩ። በጠዋት ቢሮ ይገባል። ከኔ ጋር ሰው ቢኖርም ባይኖርም ደህና አደራችሁ ይላል። መልስ አይጠብቅም፣ መልስ አይፈልግም። የሰላምታ ልማድ የለውም። ይሄ የሰሞኑ ትህትና ከየት መጣ? በዝምታ እየሰራን ግር ሲለኝ ጠይቀዋለሁ። ይመልሳል። እናቴን እንደ ወንድ ልጅ ጋቢ ተከናንቤ ፊቴን አጥቁሬ ሰው እየተከተልኩ አይደለም የሸኘኋት። ሰውነቴ ሁሉ ውሃ እስኪመስለኝ ድረስ አልቅሻለሁ። እንቤ ላፍታ እንኳን ለዘላለም የሚቆም አልመሰለኝም ነበር። እሁድ ሰውነቴ ድቅቅ ብሎ እንቅልፍ ሲለኝ ዋለ። ሰኞ በጠዋት ሰዎች መጥተው አሟት ነበር ብለው መላልሰው ይጠይቁኛል። ምን ላርግ? ብድግ ብዬ ቢሮዬ መጣሁ አለና ዝም አለ። አይዞህ፣ ሞት በሁሉም አለ። ዋናው በህመም አለመሰቃየታቸው ነው። እኛ ሁላችንስ ወደዚያው አይደለን ልለው አሰብኩና ተውኩት። ሁሉም ቃላት አጉል ያደክሙኛል እንጂ አያጽናኑትም። ዝም እንዳልኩ እሱ ቀጠለ። እሷ ያለች የማታውቀው ነገር ሁሉ ላይ አሁን የሚያገባት ይመስለኛል። አሁን ይሄ ዝናብ እሷ ስለሌለች ሆን ብሎ የሚመታኝ ይመስለኛል። ብልጭ ሲል ሰማዩ ሆን ብሎ እሷ ስለሌለች ሊያስደነግጠኝ የፈለገ ይመስለኛል። እሷ ከሞተች ጀምሮ እንኳን የቤቱ የየሆቴል ቤቱ የምግብ ጣዕም የተለወጠ ይመስለኛል። ግን እኮ እሷ ያለች ያንን ሆቴል ጨርሶ በእግሯ ረግጠው እንኳን አታውቅም ብሎ ያችን ሞት ሳቁን ሳቀ። ሞት እንዲህ ከባድ ይሆናል ብዬ አስቤ አላውቅም ነበር። እናቴ በተለይ ምሳ ሰዓት ላይ ቡና ፍልታ ስትጠብቀኝ ጎረቤት እንኳን አጠራም ነበር። ለነሱ ሆን ብላ ጧት ቡና ታፈላ ነበር። ለምን እንደሆነ ታውቂያለሽ? እኔና እሷ ብቻ ስንሆን ደስ ይላታል። ልጅነቷን ታወራልኛለች፣ ልጅነቴን ታወራኛለች። አንዳንዴ ደግሞ መጽሐፍ አነብላታለሁ። ቀብር ወይ ሌላ አስገዳጅ ነገር ካልገጠማት እናቴ በህይወቷ የማታስተጓጉለው ቀጠሮ ምሳ ሰዓት ከኔ ጋር ማሳለፍን ነው። ፀሐይ እኮ ምንም ደብቃኝ አታውቅም ነበር። አየሽ ያን ቀን እንደምትሞት አለማወቋ እንዴት እንደሚያስጠላ። ብታውቅ እኮ ቁርሴን በግድ ታበላይ ነበር። ሌሊቱን የጀመርኩላትን መጽሐፍ ጨርስላት ነበር። ቡናውን በጠዋት ተነስተን እንጠጣ ነበር አለና አሁንም ሳቀ። ግን ትክክል አይሆንም። ስለ እናቷ አንዳች አልጠየቅኩትም። እነ ማርታ ቤት መምጣት እንፈልጋለን ብለውት አያስፈልግም እንዳለ ሰምቻለሁ። ከሳምንታት በኋላ ድንገተኛ ዝናብ አባሮኝ ዋቢ ሸበሌ ሆቴል በር ላይ ከዝናብ ተጠለልኩ። ዝናቡ ድንገተኛ አይመስልም። ቀና ብዬ ሰማዩን አየሁ። ሰማዩ ላይ የግራር ስር የመሰለ ነገር ብልጭ ብሎ ይጠፋል። ጃንጥላ የያዙ ሴቶች ሳይቀሩ እየተሯሯጡ ጥግ ይይዛሉ። በቅጽበት አስፋልቱ ጭር ብሎ ጥግ ጥጉን የቆመው ሰው ቆፈን ያሳደደው ቆጥ ላይ የወጣ ዶሮ መሰለ። መኪኖች ሳይቀሩ ደመናውን ሽሽት ጥግ እየያዙ ቆሙ። ጎርፍ የመኪኖቹን ጎማ ለመሸፈን ብዙ ደቂቃ አልፈጀበትም። ዘመኑ 2007 መሆኑን ህንፃዎቹና መኪኖቹ ባይኖሩ ማወቅ የሚቻል አይመስልም። ያ የነው ዘመን። በዚህ መሃል አንድ ሰው ከሩቅ እጁን ኪሱ ከቶ አስፋልቱን እየተንቀባረረበት ጎርፉን እየለጋ ይመጣል። አያችሁ ያንን እብድ? ለሱ ፀሐይ ወጥቷል አለ አንዱ። ወንድ መሆኑን በድምፁ ብቻ አወቅኩ እንጂ በብዙ ዝናብ ፈሪ ሰው ተከልሎ አይታየኝም። ጭር ባለው አስፋልት ዝናብና አንድ ሰው ብቻ ነበሩ። ሰውየው እየቀረበ ሲመጣ አለባበሱ ሙሉ ነው። ጸጉሩ አናቱ ላይ ሰጥሟል። ፊት ለፊቱ መንገዱን እያየ እጁን ከኪሱ ሳያወጣ ይጓዛል እየተንቀባረረ፣ ዝናቡን በካልቾ እየለጋ እያንቦጫረቀ። ካለፈኝ ከሄደ በኋላ ዮኒ ብዬ ጮኩ። አልሰማኝም። ዮኒ እያልኩ ሮጥኩና ወደ ውሃው ገባሁ። ከኋላዬ ብዙ ሳቅ ነበረ። እየጠራሁት አስፋልቱን የሸፈነው ጎርፍ ውስጥ በቁሜ እየዋኘሁ ነጭ ረጅም ቀሚሴ ከኋላዬ እየተንሳፈፈ ደረስኩበትና እጁን ያዝኩት። ዮኒ ፈገግ ያልኩ ይመስለኛል። ላፍታ ቆም አለና አይቶኝ ትርጉም የሌለው ሳቁን ሳቀ። ድሮም ድንገት ይስቃል። ሳቁ ልምድ እንጂ ስንቅ አይመስለኝም ነበር። መንገዱን ቀጠለ። እጁን እንደያዝኩ ተከተልኩት። ነው ፈርቶ ረጅም ዓመት ደክሞ የሰራው መርከብ አላስፈለገንም። በጎርፍ በቁማችን እየዋኘን ወደፊት አልን።
በዝምታ ጥቂት እንደተጓዝን ቁርስ ግን በልተሃል አልኩት። የምለው ጠፍቶኝ እንጂ ቁርስ እንደማይወድ አውቃለሁ። እንደ ዛሬም በልቼ አላውቅ ሲል የሚያሾፍ መሰለኝ። ፀሐይ ከሞተች ጀምሮ ቁርስ ሳልበላ ወጥቼ አላውቅ ሲል ግር አለኝ። እንዴ ድሮ ማዘር ስለማይሰጡህ ነው የማትበላው አልኩ። ለቅሶ ሳልደርሰው ቁጭ ብዬ ሳላዋየው ደፍሬ ስለናሱ ሳውራ ለምን አልከበደኝም? እርሷ ቁርስ እንደማልወድ ስለምታውቅ ብላ ብላኝ አታውቅም። እና አሁን ወደድክ? እሷ እያለች እኮ ማልበላው ምሳ ስመለስ ቡና ቀራርባ ቁርስ አዘጋጅታ እንደምትጠብቀኝ ስለማውቅ ነው። አሁን ቁርሴን ባልበላ ድጋሚ ምግብ ለማግኘት ምን ዋስትና አለኝ አለኝና ያን የማልወደውን ሳቅ ሳቀ። ከባድ ነው አልኩ። ኪሱ የወሸቀውን ክንዱን እንደያዝኩ ጎርፍ እያጀበን ቀሚሴን እያንሳፈፍኩ እንሄዳለን። ከባድ ብቻ መልሶ ጠየቀኝ። ፀሐይን ድጋሚ ለዘላለም እንደማላገኛት እርግጠኛ መሆን ከባድ ብቻ አለ። አንተ እኮ ቶሎ ስራ መግባት የለብህም ነበር፣ ፍቃድ ውስጥ ትንሽ ጊዜ ብታርፍ። በዚያውም ከሰው ትችት ባድነው ብዬ ሰነዘርኩት ሐሳብ ነው። ምን ላርግ፣ ቤት መዋል አልቻልኩም። ሰዎች የእናቱን አዘን ሳይጨርስ በሰልስቱ ቢሮ ገባ ይላሉ። ግን እኮ እኔ እስካሁን ቢሮ የለሁም። አንዴ ብቻ ከደረት ተነስታ ሳቅ መስላ የምትወጣ ጩኸት አሰማ። እሳቸው ሲሞቱ አንተ የት ነበርክ? ቢሮ ነበርኩ አለች ኩል ብሎ። ተደውሎልህ ነዋ። ጸጉሬ ከምኔው በሰበሰ። አይኔን ቶሎ ቶሎ ካልጨመኩት ዝናብ ማየት እየከለከለኝ ነው። ጎረቤቶቻችን ደውለው ና ፀሐይ አሟታል አሉኝ። ዝናቡ ወደ አፉ እየገባ መሰለኝ። በወሬው መሃል ሲመጣ ይሰማኛል። ደንግጬ ወዲያው ወጣሁ። ወዲያው አንዳንዴ ልቤ ላይ ወጋይ ብላ ጥቂት አረፍ ስትልበት ይለቃታል። ባሰባት ማለት ነው እያልኩ ሰፈራችን ያለ ጤና ጣቢያ ስበር ደረስኩ። የሰፈሪ ልጆች እዛው አካባቢ ዮኒ ሰላም ነው ብለው አክብረው ሰላም ሲሉኝ መደንገጥ ጀመርኩ። እንዲህ ተከባብረን አናውቅማ። ወደ ጤና ጣቢያው ስንገባ እነ ወይዘሮ ትብለጽ ሁሉ ነጠላቸውን አዘግዝቀው አደግድገው የያዝኩት እጁ የተንቀጠቀጠ መሰለኝ። ምንድነው? ፀሐይ የታለች እናቴ እያልኩ በኃይል ጮኩ። ቁጭ በል እያሉ ብዙ እጆች ሊያንበረክኩኝ ይጥራሉ። እኔ ዝም ብዬ የታለች ስል አንዷ ጎረቤታችን ሞታለች ዮናስ ቻል አድርገዋለችኝ። የታለች ፀሐይ እላለሁ ዝም ብዬ አለና ያን እርጉም ሳቁን ሳቀ። ዝም አልኩ። ከዛ ወጥቼ ሮጥኩ። ዝናቡን ይሁን ምራቁን ተፋ። ወዴት እንጃ፣ ግን ከጤና ጣቢያው ግቢ ዝም ብዬ እየሮጥኩ ወጣሁ። እነዛ መንገድ ላይ በአክብሮት ሰላም ያሉኝ አብሮ አደግ ጓደኞቼ ከየት እንደመጡ እንጃ ያዙኝ። እጁ በኃይል ተንቀጠቀጠ። የኔም ባ ከዝናቡ ጋር ፊቴን ያጥበዋል። እሱ እያለቀሰ ያውራኝ እንዲሁ ያውራኝ መለየት አልቻልኩም። ሄደን ጦር ኃይሎች ደርሰናል። ዝናቡ አባርቶ ልስልስ ያለች በቀላሉ የማትጠገብ ፀሐይ ወጣች። እጁን ለቅቄ በብርድ በሚንቀጠቀጡ እጆቼ ንክር ልብሴን መጭመቅ ያዝኩ። አየሻት ፀሐይዋን? ጭፍግግ ያለውን ሰማይ እንዴት በፈገግታ እንዳትለቀለቀችው አየሽ? ቀና ብዬ ሰማዩን እንዳይወተወተኝ። ረጅም መንገድ ሲያለቅሱ የነበሩ አይኖቼ ፀሐዩን መቋቋም ስላልቻሉ እንዳንጋጠጥኩ ጨፈንኳቸው። አየሽ፣ የኔ ፀሐይም የኔን በስራ በኑሮ የደከመ ልብ ምሳ ሰዓት ላይ እንዲህ ነበር ወገግ የምታደርገው ሲል አይኔን እንደጨፈንኩ የሱን ፀሐዩ ጋር ገና አጣጣምኩ።